ሩሲያ ማዘጋጀቷ ምዕራብ መራሹ ጠንካራ የዓለም አገዛዝ ስርዓት በሞስኮ ላይ የጣለውን ማዕቀብና ሀገሪቱንም ከዓለም መድረክ ለማግለል በቡድን ሰባት ጠንካራ የዓለም ስብስብ ወይም በአውሮፓ በኔቶና በአሜሪካ ሞስኮን ለማሟሸሽ የተወሰደውን ጥምር እርምጃ ያኮላሸና ትርጉም ያሳጣ ነው በሚል ምዕራባውያን ሚዲያዎችም እየዘገቡት ይገኛሉ። ያደጉትና በማደግ ላይ ያሉ ፈጣን ኢኮኖሚዎች ስብስብ የሆነው ብሪክስ የዓለምን ግማሽ ያህል ህዝብ የያዘና የዓለምን 3 እጅ የሚጠጋ ሀብት የሚያንቀሳቅስ የሀገራት ስብስብ ነው። ብሪክስ በመስራችነት ብራዚል፣ ሩሲያ፣ ህንድና ቻይና በኋላም ደቡብ አፍሪካ የተካተቱበት አሁን ደግሞ ኢትዮጵያ፣ ኢራን፣ የተባበሩት አረብ ኤሚሬትስና ግብጽ አባል የሆኑበት እንዲሁም ከ40 በላይ የዓለም ሀገራት ደግሞ የመቀላቀል ጥያቄ አቅርበው እየተጠባበቁ የሚገኙበት የአብዛኞቹ የዓለም መንግስታት የአባልነት ፍላጎት ያዳበሩበት ስብስብ ነው። በሩሲያ የካዛን ከተማ ጉባኤው ከ50 በላይ ሀገሮች መራሄ መንግስታት ልዑካንና ተወካዮች ተሳትፈዋል። ፕሬዝዳንት ቭላዲሚር ፑቲን ከ30 በላይ ሀገሮች መሪዎች ጋር የሁለትዮሽ ስብሰባ ያደረጉበትና በርካታ ስምምነቶች የተፈራረሙበት ነበርም ተብሏል። የብሪክስ ስብስብ የዓለም የአንድ ዋልታ አገዛዝ ያከተመለት መሆኑ ማሳያና በዓለም የኃይሎች አሰላለፍ አጸፋዊ የማመጣጠንና ሚዛን የማስጠበቅ ስራ በመንግስታቱ ድርጅት የጸጥታው ምክር ቤት ሳይቀር እየሰራ እንደሆነ ይነገራል። የካዛን የብሪክስ ስብሰባ ለአስተናጋጇ ሀገር ለሩሲያ ምን ማለት ነው? ኢኮኖሚያዊና ፖለቲካዊ አንድምታውስ? ቡድን ሰባትና ብሪክስ በዋልታና በጎራ የተከፋፈለው ዓለም ማሳያ ነው ወይስ? ሩሲያ ማዘጋጀቷ ምዕራብ መራሹ ጠንካራ የዓለም አገዛዝ ስርዓት በሞስኮ ላይ የጣለውን ማዕቀብና ሀገሪቱንም ከዓለም መድረክ ለማግለል በቡድን ሰባት ጠንካራ የዓለም ስብስብ ወይም በአውሮፓ በኔቶና በአሜሪካ ሞስኮን ለማሟሸሽ የተወሰደውን ጥምር እርምጃ ያኮላሸና ትርጉም ያሳጣ ነው በሚል ምዕራባውያን ሚዲያዎችም እየዘገቡት ይገኛሉ። ያደጉትና በማደግ ላይ ያሉ ፈጣን ኢኮኖሚዎች ስብስብ የሆነው ብሪክስ የዓለምን ግማሽ ያህል ህዝብ የያዘና የዓለምን 3 እጅ የሚጠጋ ሀብት የሚያንቀሳቅስ የሀገራት ስብስብ ነው። ብሪክስ በመስራችነት ብራዚል፣ ሩሲያ፣ ህንድና ቻይና በኋላም ደቡብ አፍሪካ የተካተቱበት አሁን ደግሞ ኢትዮጵያ፣ ኢራን፣ የተባበሩት አረብ ኤሚሬትስና ግብጽ አባል የሆኑበት እንዲሁም ከ40 በላይ የዓለም ሀገራት